ትልልቅ አፓርትመንቶችን ስንገዛ ያው ብዙ ሪስክ እንዳለው የሚታወቅ ነው እኛ ሀገር ላይ ግን ደግሞ ያላለቁ አፓርትመንቶች ወይም ደግሞ አንደር ኮንስትራክሽን የሆኑ አፓርትመንቶች አሁንም ይሸጣሉ። ሰዎችም ስቲል እየገዙ ነው የሚገኙት። እሱም ምክንያት አለው የራሳቸው ደግሞ ጥቅም ስላላቸው ነው። ስለዚህ ከጥቅማቸው መካከል ላይ የተወሰኑትን ፖይንቶች ማጋራቸው ይሆናል። ከጥቅሙ መካከል ላይ የመጀመሪያ ዋጋ ነው። ዋጋ ካለቁ አፓርትመንቶች የተሻለ ቅናሽ አላቸው። ስለዚህ በዛ የተነሳ ሰዎች ወይም ደግሞ ደንበኞች ይመርጧቸዋል። ሌላኛው ደግሞ ፔመንት ፕላኑ ብዙ አይፈልግም ከናንተ ምናልባት 10-15% ነው የሚፈልገው። ቀሪው ደግሞ በፕሮግረስ ቀስ የተባለ ነው የሚከፈለው። ስለዚህ ያ ደግሞ በአንድ ካሽ ላይ የሌለው ሰው በ2 ዓመት ውስጥ በ3 ዓመት ክፍያ ውስጥ ፕሮግረሱን እንደዛ እየሄደ ስለዚህ እኩል ይጨርስና የተሻለ ንብረት ያገኛል ማለት ነው። ሌላኛው ጥቅም ደግሞ አዲስ ቤት ነው የምታገኙት። ኦልሬዲ ቤታችሁን ስትረከቡ ኮንስትራክሽኑ ፕላኑ በታቀደለት ቀን ከተጓዘና ቤታችሁን የምትረከቡ ከሆነ አዲስ ቤት ምንም ሜንቴናንስ የማያስፈልገው ኦልሬዲ ቆንጆ ቤት ታገኛላችሁ ማለት ነው። ስለዚህ ይሄ ከብዙ በጥቂቱ ያላለቀ ቤት ጥቅም ነው።